ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናሌ ሰዎች እንዴት ናችሁ? ከኔ ጋር ለሁላችሁ ሁሉ ሰላም አልሐምዱሊላህ። እንዴት ቆያችሁ? ዛሬ እንግዲህ ብቅ ብያለሁኝ ማለት ነው። ብቅ ካልኩበትም ውስጥ የሆነ ገጠመኝና እናንተም ትማሩበታላችሁ ብዬ ያሰብኩትን ነገር ነው ይዤ የመጣሁት። ስለዚህ እንግዲህ ኢንሻአላህ ወደፊት እስከ መጨረሻው ተከታተሉ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ እንደተለመደው ላይክ ኮሜንት በማድረግ ሀሳብና አስተያየታችሁን እንድትሰጡኝ ነው ማለት ነው። እና እንዴት ቆያችሁ? እንዴት ናችሁ? ከኔ ጋር ደህና ነኝ አለሁ አልሐምዱሊላህ። እና ዛሬ እንግዲህ የሆነ ይዤ የመጣሁት ገጠመኝ መሰላችሁ። የሆነ ሰውን በማመን ጋር ተያይዞ ሰውን ስናምን እስከምን ድረስ ነው የሚለውን በኔ በህይወቴ በግሌ የገጠመኝን ነገር ላጫውታችን የፈለኩት የመጣሁትና ያው ለሰው ሰው ነው፣ በጥሩነትም ሰው ነው፣ በክፉነትም ሰው ነውና ከዛ ጋር ተያይዞ እንግዲህ ሰውን እስከምን ድረስ ነው ልንቀርብና ልናምናቸው የምንችለውን መሆን ያለበትን ነገር በቻልኩት የሆነ መናገር ስለፈለኩ ነውና እንግዲህ ያው በስራዬ አንዳንድ ገጠመኞች ነገር አሉና እነዛ የገጠሙኝ ነገሮች ለእናንተ ነው ይዤላችሁ የመጣሁት ዛሬ። እና ምን መሰላችሁ ገጠመኙ የሆነ አንድ ወጣት ልጅ ነው እና ቢያንስ ከሌሊቱ 6 ሰዓት አካባቢ ይሆናል። ስቄን ዘጋግቼ ምናምን ተኝቻለሁኝ። ያው ሱቅ ውስጥ ነኝ እኔ እና እዛ ተኛሁበት። ተቆረቆረ። ድንገት ሲቆረቆር ተደጋገመ። አቤት ብያልኩኝ። ወንድሜ እባክህ ክፈት፣ ወንድሜ ክፈትልኝ ምናምን ይለኛል። ምን ነበር ወንድም ምናምን አልኩት። የሆነ በጣም አስቸኳይ ነገር ነው ምናምን ማለት የሱቅ እቃ የሆነ ነገር ፈልገህ ነው? እሺ ምንድነው ምናምን አልኩት። አይ አንተን ማግኘት ፈልጋለሁኝ። አዎ አስቸኳይ የሆነ ነገር ፈልጌ ነው ምናምን አለኝ። እሺ ምናምን አልኩና እኔም ከፈትኩለት። ከከፈትኩለት በኋላ ያው ልጁ ወንድም የሆነ ነገር ላማክር ነበር ምናምን አለኝ። የሆነ ማለት እንዴት ተቀየረና የሆነ ነገር እንደሆነ ስሜት አለበት። ምንድነው ምናምን አልኩት። የሆነ ብር በሰጠኝ እዚህ እኔ አውቃለሁ እኔን አታውቀኝም ወይ ምናምን አለኝ። እኔ አዲስ ነህ አላውቅህም ለይታም አዲስ ነህ ምናምን አልኩት። እኔ በደንብ አውቃለሁ ምናምን አለኝ። እሺ ምን ነበር አልኩት። እናቴ በቃ ጭንቅ ውስጥ እንደሆነና የሆነ እንዴት ተቀየመ ማለት የሆነ ችግር እንደደረሰበት ሆኖ ነው የሚያወራኝ። እና እናቴን የሆነ አደጋ ደርሶባት እዚህ አሁን ሆስፒታል ገብታለች። ስለዚህ በሰዓት ደግሞ ባንክ ምንም ታውቃለህ የተዘጋጋ ነው፣ ምንም ነገር የለም። ስለዚህ አሁን 1500 ብር አስፈልጎኛልና ለሕክምና አምጣ ስለተባልኩኝ ያንን ብር ደግሞ ግዴታ ስለሌለኝ አንተን አምኜ መጥቼ ነው። የሆነ አለ አይደል እንደሚያቀኝ የሆኑ ነገሮችን ጠቀሰልኝ። ባወራኝ አይነት ደግሞ እውነትም ያቀኛል ምላችሁ የሆነ የኔን የተወሰኑ ባክግራውንድ ነገር የተወሰኑ ነገሮች ነገረኝ። ምናልባት አንተ ሰው ስለሚበዛበት ስራ ላይ ምናምን ለይተህ ላታውቅ ትችላለህ። ከስተመርም ነኝ እመጣለሁኝ ምናምን አለኝ። ከዛ በቃ እናቴ ሲለኝ እንደነገርኩኝ እና ተጎድተዋል ምንድነው ምናምን አልኩት። ከዛ የደረሰባቸውን አደጋ ምናምን በቃ ማለት በከፋ ሁኔታ አደጋ እንደደረሰባቸው ምናምን ነገረኝ። ከዛ በጣም አሳዘነኝ ምናምን እና ወንድሜ አሁን 1500 ብር አስፈልጎኛል ለሕክምናና ጧቱን ይዤ እመለሳለሁኝ። ይሄን ብር ስጠኝ እና 1500 ብር ስጠኝ ምናምን አለኝ። እና ተወቅቶብሃል ምናምን እኔም ጋር ስለቆመ ብዬ ውስጤ ያን ያህል ስለቆመ ሁሉ ስላስጠበቅኩት በሚል ውስጤ ተጠራጠረ። ቀጥታ ደግሞ ለማመን ያው ቢከብድም ግን ደግሞ ያቀረባቸው ሀሳቦች እናቴ ሲለኝ በጣም ልቤ ተሰበረ። ከዛ እንደዛ ሲለኝ እንደዛ ነገር ነው አልኩት። አዎ ምናምን አለኝ። እንደውም አለኝ በቃ እንድታምነኝ ዘንድ እንካ ስልኬን ምናምን አለኝ። ከዛ ውስጤ ሁለት ነገር አሰበ። የመጀመሪያው ምናልባት ስልኩን ሰርቆት ለሱ በ1500 ብር እየቀየረ 1500 ብር ነው ያለኝ እና ያ ስልክ ደግሞ ሰርቆስ ከሆነ የ1500 ብር ለሱ ሊጠቅመው ይችላል። ያ ስልክ ደግሞ ከዛ በላይ ሊያወጣ ይችላል፣ ለሱ ላይ ጠቅመው ይችላል። ለምን የተሰረቀ ነገር ስለሆነ ማለት ነው። ለጊዜው ለታዊ ስለሆነ የሚያስበው ምናምን አልኩና
ስልኩን ቅብል ብዬ ፓተርኑን ናና አልኩት። ትንሽ ፈቅ ማለት ጀምሮ ነበረ። መጣ ሰጠሁት እና እስኪ ክፈት ምናምን አልኩት።